ዛሬ አንድ ሴት ልጅ ከወለደች በኋላ መጠቀም ያለባትን የወሊድ መከላከያ አይነቶች ነው የምነግራችሁ። ባለፈው ከዚህ ቀደም በፊት እንደነገርኳችሁ አንድ ሴት አሁን ከወለደች በኋላ ለሚቀጥለው እርግዝና ለመጀመር ቢያንስ 2 ዓመት መጠበቅ ያስፈልጋል። ስለዚህ በዛ በ2 ዓመት ውስጥ እንዳታረግዝ ምን አይነት መከላከያዎችን መጠቀም አለባት የሚለውን ነው የምነግራችሁ። አንድ 4 ወይም 5 አማራጮች አሏት። የመጀመሪያው ጡት ማጥባት በራሱ እንደ መከላከያ ሊያገለግል ይችላል። ነገር ግን ጡት ማጥባት እንደ መከላከያ የሚያገለግለው ሙሉ የተወሰኑት 3 ነገሮች የሚያሟላ ከሆነ ነው። የመጀመሪያው ለመጀመሪያው 6 ወር ብቻ ነው የሚያገለግለው። ከዛ በኋላ ጡት ማጥባት እንደ መከላከያ ሊያገለግል አይችልም። ሁለተኛው ደግሞ ህፃኑ ጡት ብቻ የሚጠባ መሆን አለበት። ሌላ ተጨማሪ ምግብ መመገብ የለበትም። ማለት በቀን 12 ጊዜ እና ከዛ በላይ የምታጠባው መሆን አለበት ህፃኑም ማለት ነው። ሌላ ደግሞ የወር አበባ ማየት የለባትም። የወር አበባ ከአንድ ሴት ከወለደች በኋላ ስፔሻሊ በደንብ የማታጠባ ከሆነ ከ4 ሳምንት እስከ 6 ሳምንት ጀምሮ ሊመጣ ይችላል። ስለዚህ የወር አበባ ካየች ይህንን መከላከያ መጠቀም አትችልም። ማለት የጡት ማጥባትን እንደ መከላከያ ልንጠቀመው አንችልም። ስለዚህ አንደኛው ጡት ማጥባት ነው ማለት ነው እንደ መከላከያ የምንጠቀመው። ሌላኛው ደግሞ ፕሮጀስትሮን ብቻ የያዙ የወሊድ መከላከያ አይነቶች አሉ። ፕሮጀስትሮን የያዙ መከላከያ አይነቶች አንደኛው በክንድ ስር የሚቀመጥ ሊሆን ይችላል። ሌላኛው ደግሞ በመርፌ የ3 ወሩ ወይም ደግሞ የሚወጋ ሊሆን ይችላል። የወሩ ወይ የ3 ወሩ የሚወጋ ሊሆን ይችላል። ወይ ደግሞ የሚዋጥም ሊሆን ይችላል ማለት ነው። ሌላኛው ሶስተኛው አማራጭ ደግሞ ሉፕ ነው ወይም ደግሞ በማህፀን የሚቀመጠው IUCD የሚባለው ማለት ነው። እሱን መጠቀም ትችላለች። እሱን ወዲያው እንደወለደችም በዛው ሆስፒታል እያለችም በዛው አስቀምጦ ወደ ቤቷ መሄድ ትችላለች። አለበዛ ደግሞ 6 ወሩ ሲያበቃ መጥታ ሆስፒታል ሐኪሟን አናግራ ማስቀመጥ ትችላለች ማለት ነው ማህፀኗ ውስጥ። ሌላኛው ደግሞ ምንም እንኳን አስተማማኝ ባይሆንም ኮንዶምንም እንደ ወሊድ መከላከያ መጠቀም ይቻላል። ሌላው ደግሞ ሙሉ በሙሉ ከዚህ በኋላ ለምሳሌ ብዙ ልጅ ወልዳችሁ ከዚህ በኋላ ሌላ ተጨማሪ እርግዝና አልፈልግም የምትሉ ከሆነ ቋሚ የሆነ የወሊድ መከላከያ ልታሰሩ ትችላላችሁ። ለወንዱ ወይም ደግሞ ለሴቷ ያ ማለት የወንዱ የዘር ፍሬን ማስቋጠር ወይም ደግሞ የሴቷን የእንቁላል የሚተላለፍበትን ቱቦ ማስቋጠር በእንግሊዘኛው የወንዱ ቫዘክቶሚ ይባላል። የሴቷ ደግሞ ቱባል ሊጌሽን ይባላል። ስለዚህ እሱን ማሰራት ትችላላችሁ ከዚህ በኋላ ተጨማሪ ልጅ አልፈልግም ወይም ማርገዝ አልፈልግም የምትሉ ከሆነ ማለት ነው። ነገር ግን አንድ መጠንቀቅ ያለባችሁ ነገር ምንድነው? የሚዋጥ ክኒኒ ከሆነ የምትወስዱት ፕሮጀስትሮን ብቻ ያለበት መሆን አለበት እንጂ ፕሮጀስትሮንም ኢስትሮጅንም ያለው መከላከያ መውሰድ አይመከርም። ይሄ ምክንያቱ ምንድነው? ኢስትሮጅን ያለው መከላከያ የእርግዝና መከላከያ የምንወስድ ከሆነ 2 ጉዳቶች አሉት። አንደኛው የእናቲቱን ጤና ያቃውሳል። ማለት ደም እንዲረጋ ሊያደርግ ስለሚችል እናቲቱን ለተለያየ በሽታ ያጋልጣታል። ደም ከረጋ እንግዲህ ለሳምባ ችግር ከዛም የከፋ ችግር ሊፈጥር ይችላል። ስለዚህ አንደኛው ደም እንዲረጋ ሊያደርግ ይችላል። ሁለተኛው ደግሞ የሚመረተውን የወተት መጠን ይቀንሳል። ስለዚህ ኢስትሮጅን ያላቸውን የወሊድ መከላከያዎች በፍጹም መጠቀም የለባትም ማለት ነው እናቲቱ ከወለደች በኋላ። ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። ቻናሉን ሰብስክራይብ አድርጉት። በቀጣይ በሌላ ጠቃሚ መረጃ እስከምንገናኝ ቻው።